እንግዲህ እንደምትመለከቱት ከሰኞ ጀምሮ በቀጥታ ነበር ሲሄድ የነበረው። ያያችሁት ነው ይሄን ትሬድ። እቺኛዋ በጣም አሪፍ ትሬድ ነበረች። እቺን ትሬድ አንድ ሜክ አደረግን። በነገራችን ላይ የጎልድ ሙቭመንት በጣም ሀይ ከመሆኑ የተነሳ ስቶፕ ሉዝ ራሱ በጣም ለማስቀመጥ እየተቸገርኩ ነው። ትሬድ ማደርገው በጣም ነው የምቸገረው እጅግ በጣም። ምክንያቱም ትንሽ ብዬ ስቶፕ ሎስ ያስቀመጥኩት 100 ፒፕስ 150 ፒፕስ ነው የሚመጣ ያለው። እና በዚህ ሳምንት በጣም አስቸጋሪ ትሬዶች ነበሩ። አንደኛው ትሬድ ይቺ ናት። ሶስተኛው ትሬድ ደግሞ ይሄ ነበረ። ያው ሉዝ ነው ኦልሞስት ይሄኛው። እነዚህ ሁለቱ ስኬታማ ነበሩ፣ ቆንጆ ትሬዶች ነበሩ። እና ዛሬ ሐሙስ ነው፣ ነገ እናያለን። ዛሬ ብዙም ባይ እናየዋለን። ይሄንን ሪቴስት አድርጎ የሚመለስ ከሆነ ባይ የምናየው ይሆናል። ግን ሙቭመንቱ በጣም አስቸጋሪ ነው። ስቲል አሁን ራሱ ባይ ነው ብለን እየወሰንን ነበረ። ነገር ግን ያው ተመልሶ ወደ ሴል እየወረደ ነው የሚገኘው። በዚህ ኦልሞስት ይሄኛውን ስቶፕ ሊዝ አድርጓ አስወጥቶናል። ግን ገና አልገባንም። በቃ ፍጥነቱ ከሚገባው በላይ ነው። ገና እኔ ሴታፔን አስተካክዬ ኮንፎርሜሽን እየጠበቅኩ ነው ለመግባት እና እኔ ገና ሳልገባ ነው ወደ ቲፒ የወረደው፣ ወደ ስቶፕ ሎስ የወረደው እና ኢትስ ኖት ኢንተረስትድ። በቃ በዚህ ሳምንት ትሬድ ማድረግ የማይመከር ነው። በጣም መጥፎ እንቅስቃሴ ነው የሚንቀሳቀሰው። እዚህ ኦርደር ብሎ ካለ የቬራል ጋፕ ነበር። ከዛ ኢንገልፊንግ አለ። ቆንጆ ቆንጆ ሴታፖች አሉ። ግን ያው ብሬክ ነው የሚያደርገው ዝም ብሎ ወደታች ባይጠበቅ የሆነ እንቅስቃሴ ነው የሚንቀሳቀሰው። ይህችን አፕዴት ላክላችሁ ብዬ ነው። ይሄ ነው እንግዲህ ዋና ወር እንትናችን የነስቲ ከዚህ እስከዚህ ነው ተሰምሯል። ምንም ይወጣም ይወረደም የለም። ብሬክ አልተደረገም ወደ ሁለቱም። ስለዚህ ትሬድ ለመግባት በጣም አስቸጋሪ ነው። ግን ይችኛዋን ዋን ሀወር ኮንፈርሜሽን ካየን በኋላ ወደ ባይ ይሄዳል ብዬ አስቤ ነበር። ስቲል ሪቴስት አደረገችን ወርዳ። አይ ኖ ሜቢ ወደ ላይ ተመልሶ ሊወጣ ይችላል። ስቲል ስቶፕ ሎስ ችግር ነው የምትሆነው። ስለዚህ ሜቢ ተመልሶ ይሄን ሪቴስት ሊያደርግልን የሚችል ከሆነ አሪፍ ይሆናል እና ያለን እንግዲህ እስኪ ሾርት የሆነች ቪዲዮ ናት እቺ፣ ቀለል ያለች። እስኪ ፎሎ አድርጉ፣ ሰብስክራይብ አድርጉ።